ለምን የዚህ ውጤት የምታዩት አሁን በቅርብ ቤት ስለምታዩት ጦርነቱ አይቀሬ ነው። ሁሉንም አይቀሬ ነው ጦርነቱ። ጃዋር መሐመድ በጣም ወድጄዋለሁ። አንድ በአንድ ስለማይለቁን አንድ በአንድ አንለቃቸውም ማለት ይህን ነው የምፈልገው እኔ። ላለመጀመር እኮ ነው የታገልነው። ዛሬ አርሚ 40 ጦር እየመጣ ነው ያለው። ይገርማቸዋል። አንድ መረጃ ልስጣችሁ። ዛሬ በባህር ዳር በኩል ገብቶ ነበር። ዙሪያው ምንድነው ጻፉልኝ፣ ቦታው ደርሶ ነው ያሉት። ጠቅላላ በአራት አቅጣጫ ነው የወጡት። ሁሉ ነው የወጡት። መከላከያ ከብቱ ቀቦ ነው ያደረጋቸው። ቀቦ ታምናላችሁ? 80% የሞተው ትግሬና ኤርትራውያኖች ናቸው። 80% አሉ። ጭስ አባይ ጎበዝ ወንዳታ ቴንክ ዩ ያስ ጭስ አባይና ከሰማ ነው ከምንድን ነው አምጡልኝ ተባሉት። እንዳልነበረ ነው ያለው። ጠቅላላ ያለቀው ማን ነው? ሻዕቢያና ህወሓት ብቻ ነው ያለው ጦርነቱ ላይ። ያው የተወሰኑ አማሮች አሉ። ዘመነ ካሴ ያለ የተባለበት ቤት መከላከያ ደርሶ ጥቆማ ሄደ። በጭስ አባት የምትባል ቦታ ፎቶ አለኝ። መከላከያ ኢንፎርሜሽን ደርሶታል፣ እዚህ ነው ያለው ተብሎ ወደዚህ የመጡ ነው የሚል መረጃ ተነገሯቸው ለሻዕቢያዎቹ። እዛ ጋር 2 አዛዦች ቆስሎ ተኝተዋል። 2 አዛዦች ይህ ስነግራቸው ይደነግጣሉ። እነሱ እንዴት አወቀን የሚል 2 አዛዦች የሻዕቢያ አዛዦች እዛ ቆስሏል። እና ቤት ውስጥ ነው፣ አንድ የገበሬ ቤት ውስጥ ነው። መከላከያው ልክ ሲደርስ ማውጣት አልቻሉም። እየመጣ መሆኑን በርቀት ሰምተዋል። አንዱን እዛው ገደሉት። አንዱን እንደምንም ብለው የሚፈለግ አዛዥ መሰለኝ ይዘውት ሄዱ። ከኋላ እየከተለ መጠባቸው። መጨረሻ ላይ ግን የሆነ ቦታ ላይ ደስተዋቸው ያ የተገደለው የገደሉት ሻዕቢያው ገለውት የሄዱት ሲታይ መታወቂያው አይገርማችሁም? ሙሉ ኮሎኔል ነው የሻዕቢያ። ይሄ የምነግራችሁ የትላንትና ማት የትላንትናው ነው። አሁን ዛሬ እኛ ጋር ማት አለም ትላንትና የትግል ኦፕሬሽን ነው የምላችሁ። ምን ዳልከኝ? በኢትዮጵያ ኤርላይንስ ሰሞኑን ሊመራ አስባለሁ። እኔ ሀገር ሰላም ነው ምስ ነው የሚያስፈልገኝ። በጣም ይቅርታ ከአጀንዳ ውጭ ነው። በኋላ ደውልኝ አሻሉ በኋላ ይጨርሱልኝ። ይህንን ያየ የጽንፈኛው ሚዲያ ድል በድሎናል። ያ ሁሉ ህዝብ አልቆ ጭስ አባይ አሸወይና ሆና ነው የሆነችው ዛሬ። አሸወይና ሆኖ ዘመነ ካሴ ያለበት ቦታ ሁሉ ጠፍቷል። አንድ ተራራ ተደብድቧል። ሙሉ ተራራ ላይ የተደበደበው ብዙ ህዝብ አልቋል። ዘ ተራራ ውስጥ መውጫቸውም እዛ ውስጥ ነው። የድሮ ምንድን ያለ የድሮ ጊዜ የነበረ ዋሻ ነው። ዋሻ ነው ግን በጣም ትልቅ ክፍሎቹ ያሉት እዛ ውስጥ ነው አሉ የሚቀመጡት። እነሱ ከራሉ ወጡ ናቸው። እዛ ውስጥ ናቸው። የውሻው የሚቀመጠው ምናምን እዛ ውስጥ ነው አሉ። ይገርማቸዋል። አየር ኃይል ውስጥ ለውስጥ ነው። እንደ ፕቱርስ የሚባል መሳሪያ አለ። ፕቱርስ ታውቃላችሁ? ማነው ፕቱርስ የሚያውቅ? ፕቱርስ ነገሩኝ። ፕቱርስ ምንድን ነው? ፕቱርስ ማለት ተመሪ ሚሳይል ማለት ነው። እዚህ ቁጭ ብለህ በሪሞት ነው የምትመራው። እንደዚህ ታደርገዋለህ። ከዛ በኋላ ታስገባዋለህ የምትፈልግበት ቦታ ላይ ጠቅስ አድርገው እዛው ተራራ ውስጥ ነው ያስገባው። አየር ኃይሉ አስገብቶ ተራራ ውስጥ ነው የፈነዱት። እንዳለን ያለቁት ስልሶ ሞታ አላውቅም። ይሄ ባለበት ቦታ ላይ አሁንም እንደገና ደግሞ ይዋሹታል። ታዲያ እንዴ አንተ እንዴት ዳንክ? ታዲያ እንዴት ዳንክ? ጅን ነው ጅጠጠጥ ዝም ብለህ ነግረን ይህን ስልት አለቅሳለህ። አውቃለሁ እኮ ምንም ምርጫ የለውም። በጋሸና አውሬ ነጋሪ ያልተለ በጋሸናም እንደዚሁ ነው። ጋሸናም ላይ እንደዚህ ነው። ጋሸና ላይ ደግሞ ዱብ ነው ሪንግሩር ነው ያለባቸው። ጋሸና ደግሞ በጣም የሚገርማችሁ ጋሸና ደግሞ ጋጣሪ በሀገራችሁ አንደኛ ኮሎኔል በአጋጣሚ ሆኖ ቆስሏል። እሱ ነው የደወልልኝ እና በአጋጣሚ ከእሱ ጋር ያወራ ነበር ያለ እና አነስተኛ በዚህ ገብቶ በዚህ ነው እጅ ላይ ነው
እሱ ሲነግረን መጨረሻ ላይ ከበብናቸዋል። ሪግ ነው ያለነዋል። የትም መውጫ በማያስገባት ብቻ ዝም ብሎ ይሄ እንትን ይዘዋል አለ፣ ብሬን ይዘዋል አለ። ዝም ብሎ ሁለት ብሬን ነው ያላቸዋል። ሁለት ብሬን ዝም ብሎ ይተኩሳሉ አለ። የትም እና የትም ቦታ ላይ ሊመታ ይችላል። ይታለ በቃ አቅጣጫውን አያውቁት፣ ታርጌት የላቸውም። ዝም ብሎ ይተኩሳል። እኛ ሪንጉን እያጠበብን ወጣናል። እንደዚህ እያጠበብንባቸው እነሱ ሲተሳፈ በዚህ መጨረሻ ላይ እንዲች ያደረግናቸዋል። እዛው ላይ ነው ሊመጣላቸው እዛው እንዳልነበረ ለወሬ ነጋሪ ያልተረፈ ነው። ከዚህ በኋላ ነው አርሚ 40 በወልቃይት በኩል ግባ የተባለው። ከዚህ በኋላ ነው አርሚ 40 ለጭስ አባይ ነበር የታሰበ ነው። ጭስ አባይ ተባለ ነበር የተባለው። የጭስ አባዩን ኦፕሬሽን ሲሰማ ኖ ጭስ አባይ እንዳትመጣ ወደ ወልቃይት ግባ ተባለ። አርሚ 40 እዛው እኩል ያልቅ ነው። እንደገና ግራ ተጋብተዋል። እኔ ደጋግሜ ተው ዴቭ ፋኖ ለምን እንደሚዋጋ የሚያውቋ ለምን አያውቁትም እኮ የት ምን ብሎ ዓላማ የላቸውም እኮ ምን ያውቁ። ፋኖ እኮ ሻዕቢያ ነው የሚዋጋው። የት ነው ዓላማ የለውም፣ ጎል የለውም፣ ሀሳብ የለውም። ዝም ብሎ እኮ ነው በቃ ዝም ብሎ ብቻ አንድ ከብት ያገኙ ከብት ይረዳሉ፣ እሱን ይበላሉ። ትምህርት ቤት ብቻ ይኖር፣ ትምህርት ቤት ውስጥ ይገባሉ፣ ይተኛሉ። ሌላ ትምህርት ቤት ይስራይላሉ፣ ሌላ ትምህርት ቤት ደግሞ ያለበት ያጣራሉ። እዛ ደግሞ ይሄዳሉ፣ እዛ ማካይ በዲ ይበላሉ፣ ይጠጣሉ። አለቀ በቃ። ከዚህ ውጭ ነው የሚላቸው። ምንድን ነው ዓላማችሁ በላቸው። እዛው አማራ ክልል ነው የመጠመጡት። ላይ ዞኖችን ከኝት እያደረገ ስራውን እያቀለጠፈ ይሄ እዛ ግን ምንድን ነው የምትሰሩት በላቸው። ምንም አያውቁትም። እንደሚዋጉም አያውቁትም። የት ነው ታርጌታቸው በላቸው። እዛው አማራ ክልል ሰው ወጥቶ አፋር ክልል ተቆጣጠረ ፋኖ፣ ወደ ሶማሌ ክልል ገባ ፋኖ፣ ወደ ኦሮሚያ ክልል ፋኖ ገባ፣ ወደ ጉራጌ ከተባለ አትሊስት ደሴንስ ይሰጣል። የትም እዛው ከሞጣ ደጀን ቁጭ ብሎ ገባ። የጭስ አባይ ገበሬን ገለው ከብቱን በልቶ ጭስ አባይ ገባ ነው። ታዲያ ጭስ አባይ ዞሮ ያማራል እንዴ? አትሊስት ዓላማ ያስፈልጋል፣ ታርጌት ያስፈልጋል፣ ግብ ያስፈልጋል፣ ጎል ያስፈልጋል። ዝም ብለህ እንደዚሁ በስሜት አይሆንም። ዲያስፖራው እንጀራው እኔ ዲያስፖራ አክቲቪስቶችን አልቀውም እንጀራቸውን መተዳደሪያቸውን አሁን ምን ሰርቶ ይበላል? እስኪ አሁን ስታሊን ስለ ህወሓት ካላወራ ፖለቲካ አለቀ ማለት ነው። በምን ይተዳደራል ስታሊን? ምን ይወጣል? እስኪ ንገሩኝ። አሁን መሳይ ሚዲያ ባቆም በምን ይተረው ነው ይችላል? አገር አይገባም። ስለ ሀገር ተወጣ በምን ይተዳደራል? ምን ይኖራል? ነቲንግ የለውም። አክቲቪስት በሙሉ ህይወቱ ምንድን ነው? ከዚህ ጋር የተያያዘ። አሁን ደግሞ መንግስት ምን አደረገ? ለዚህ ሁሉ አጋር የነበራቸው ምንድን ነው? ሚዲያ ነበር አለ። መንግስት ገለበጠውና አልጀዚራን ኢትዮጵያ ላይ ፈጠረ። አልጀዚራ አሁን በሙሉ የአፍሪካ መሪዎች በሙሉ የሚሰሙት ሚዲያቸውን ከየት ነው? ከኢትዮጵያ ነው የሚሰሙት። ሰውየው ይሄንን በፊት የተነገረ ነው። ዛሬ ዓለም የአፍሪካ ሚዲያ ተከፈተ። ዓለም አቀፍ ሚዲያ ተለቀቀ። ኤርትራ ማነች? አፍሪካዎች እያዩ ነው ያሉት። ኢትዮጵያ ማነች? እያዩ ነው ያሉት። እድገታችን እየታየ ነው ያለው። የዛምቢያ ችግር፣ የዚምባብዌ ችግር፣ የቦትስዋና ችግር፣ የሁሉ አገሮች በሙሉ አልጀዚራ ያስናቀ ሚዲያ ኢትዮጵያ ከፈተች ለአፍሪካ። ማንም የሚሰማውን የአንተን ሚዲያ እና የአንተን ቲክቶክ እና የአንተን ዩቲዩብ የማነው አይሰማም። በሱዳን የቀድሞ የትግራይ ደህንነት ኃላፊ የነበረው ተኪ ማሺ 2 ክፍለ ጦር ይዞ በሱዳን ጦር ሎጂስቲክና ስልጠና ተሰጥቶት በሁመራ በአርሚ 40 ለመግባት ሲጠባበቅ በዳጋሎ ጦር ድሮን ትናንትና ሌሊቱን ተጀልጧል። ምን አልኳቸው? አርሚ 40 ማለት ሳምሪ ነው። አርሚ 40 የሳምሪ ጦር የነበረው ለወልቃይት አልነበረም፣ ለጭስ አባይ ነበር ትገባል የተባለው። በድል ሲገቡ ደጀን ሆኖ ይገባል ነበር የተባለው። የጭስ አባይ ሲያደርጉ መጣላቸው በሁመራ በኩል የዳጋሎ ጦር መጣና ትናንትና በድሮን ጨፈጨፉ። ደግሞ ይሄ ነው። ይሄ ሎጂክ ነው የምናገረው። አይ ፊልሙን አሳየን ካላችሁ በቴሌግራም እልክላችኋለሁ።
ቴሌግራም ላይ አስቀምጥላችኋል። እኛ አሁን እያየን ነው የምናወራው፣ እየሰማን አለም። አሁን ለምሳሌ እኮ ከኡጋንዳ ነው የሚደዋው ሰው ኡጋንዳ ነው ያለው ከቦታው እያለ ኡጋንዳና ዲሲ ሆኖ ነው የሚደዋው። እኛ እኮ ከቦታው ከጭስ አባይ ከዛው፣ ከወልቃይት ከዛው፣ ከአላማጣ ከዛው፣ ከደሴ ከዛው፣ ከራያ ከዛው፣ ከሁሉም ጋር የተደዋወሉ ነው።